ሰላም ቤተሰብ ሰጡ ቃ እየገዛች ነው ጓደኛችን ጎጆ ልናስወጣት ነው። እንዴት ናችሁ? ደህና ናችሁ? ይኸውላችሁ ሳህን ገዝተናል። ባሊ ገዝተናል። እዚህ ጋር ባሊ ግን ይሄማ ሁለቱ ባሊ ለምንስ ነው? ይኸውላችሁ እየገዛን ነው። ጎጆ ልናስወጣት ነው ጓደኛችን። እቃው ተቀምጦብኛል። ሰማያዊ ባሊ ገዝታለች። ወንድ ልጅ ነው የምወልደው። በቃ መጀመሪያ ያትላችሁ ብር እያለች ነው። ስፍንጃ ልትገዛ ሄዳለች። እንግዲህ ሁላችሁም ሀገራችሁ ገብታችሁ እንደዚህ ጎጆ ለመውጣት ያብቃችሁ። ጎጆ እያወጣን ነው። እኔም በቅርቡ እወጣለሁ፣ ዕቃ እገዛለሁ። ቆይ ዕቃውን እናሳያችኋለን ስንት ብር እንደሆነ ማረጉ። በስመ አብ ዕቃ ተወዷል። ዕቃውን ይዘን አሁን ቤት ገብተናል። እዚህም አለ እዛም አለ። ቤቱን ደግሞ አሳያችኋለሁ። የሚገርም ቆንጆ ቤት ነው። ቤቱን ለብቻ ነው የማሳያችሁ። የዕቃውን ዋጋ ደግሞ አስረዳችኋለሁ። ዕቃ ውድ ሆኗል እና ቤተሰቦቼ ስለ ዕቃው ስነግራችሁ በጣም ዕቃው ተወዷል። ወንፊት አልቀረንም። ወንፊት ገዝተናል። የቡና ማንከሻ ወይ እዚህ ይሄ ደግሞ ማስታጠቢያ ሮማንቲክነት እቺ ሮማንቲክ ማስታጠቢያ ፋሚሊ እንደዚህ ትሆናለች እንደ እግዚአብሔር ፍቃድ። ይሄ ደግሞ መፈቅፈቂያ ነው። ይሄ ደግሞ የሳሙና ማስቀመጫ ግንዱ ውሻ አለ ቤቷ። ይሄ ስጦታ ነው የተገዛላትኝ። ቆንጆ ዕቃ ነው። ይሄ ደግሞ እንትን ነው። ይሄ መፍጫው 4000 ስንት ነው? 4700 ይሄ ደግሞ ምንድነው? ይሄ ቡና መፍጫ ስንት? 1700 ምናምን። የቡና ቆንጆ ነው ማለት ነው። ይሄ መጥበሻ 2000 ምናምን 2005 እያንዳንዱ ቀይ ያሳየናችሁ ነው። የሚያምር ዕቃ ነው የገዛችው። እቺ ሳህን ደግሞ ስንት እንደሆነ ያስቻታል። ታስታውሻለሽ? 1200 ይሄ ደግሞ ይሄ እንትን ነው ስቶቭ ነው 2200 የገዛ ነው። ይሄ ይመስላል። በነገራችሁ ጆክ ማለት ነው ስንት እንደሆነ 1000 ምናምን 1100 1500 ይሄ ደግሞ የውሃ ብርጭቆ ስንት እንደሆነ ስንት ነው? 1200 ይሄ 200 ብር። የወጥ እንጨት ነው 150 ነው። የወጥ እንጨት ያለ ይሄ ደግሞ እንትኑ ነው የሽንኩርት ማስቀመጫ። እሺ ቤተሰብ ይኸውላችሁ ዕቃውን ገዝተን መተናን። አሁን ደግሞ ልብሷን እያዘጋጀን ነው። ይኸውላችሁ እናስገባ ነው እና ደግሞ የቁም ሳጥን ዋጋ ያልጋና የሰራሚክ ሁሉንም ጠይቃችሁኛል። አሳያችኋለሁ። ሽንት ቤቱንም በደንብ አሳየኝ ብላችሁኛል። እስኪ አሳያችሁ። አሁን ዕቃ ነው ስለ ዕቃ ዋጋ ነው የምነግራችሁ። ይሄ ከፍራሹ ልጀምርላችሁ መሰል አይደለ? እንግዲህ ፍራሽ ስንት ይመስላችኋል? እሷ ማለት ነው አልገዛም እያለች ነበረ። ወንድሟ ጋር ነበር ይሄድ ነውና ስንጠይቅ በቃ ውድ ነው ታውቃላችሁ። ከዛ ስንት እንዳሉና 30,000 ነው። ዙሮ ስንት እንዳሉን ሳይሆን ይሄ ፍራሹ ብቻውን 30,000 ሜትር ከ50 ነው አልጋው 30,000 ነው። እህቶቼ ልብሷን ልናጥፍ ነው አሁን። ሌላውን ዕቃ ገዝተናል አሳያችኋለሁ። ይሄ ከሳውዲ የመጣ ዕቃ ስለሆነ ያው ምንም አያደርግላችሁ ብዬ ቤተሰብ ይኸውላችሁ ዕቃውን የገዛ ነው ዕቃ ይዤላችሁ መጥቻለሁ እና ከዚህ ልጀምርላችሁ። ዋጋ የዕቃ ዋጋዎች ነው ዛሬ ማሳያችሁ። ይሄ ጆክ ነው 1200 አይደለ? ይሄ 1200 የገዛ ነው። ይሄ ደግሞ በየአይነቱ ማማሰያ የወጥ እንጨት ይባላል። 150 ብር። አንድ ውስጥ 4 ፍሬ ነው 150። አሪፍ ነው ግን ይቺ ስንት ነው? ፊቷ 150 ይቺ 150
ስቶቭ ደግሞ 2200 ነው የገዛሁት ነው። የኔ ዲስካውንት ስላደረገልኝ ብዙ ስለገዛሁት ነው። ይቺ እንጃላት 600 ነበረ አሁን ጨምሯል። አይ ቲንክ ተይላል እንግሊዝኛው አላውቀውም። ይቺ በራዲ ውጭ አበራድናት 200 አንድ ሺህ ነው እንጂ አንድ ሺህ ነው ነው 2000 ነው አላውቅም። ብቻ ይቺ ረስታናት ግን ዝሮ ከሺ በላይ ነው። ዝሮ ከዚህ ነው በብዛት ያለው ዕቃ እዚህ ነው ሳውዲ የሚያመጣው። እነዚህ ሳህኖቹ ካምል ነው 12 ደርዘን ስንት ነበር የተገዛው? 2000 ነው 1800 ዝሮ አንዱ 200 ይሆን በምናምን ሂሳብ ነው። በ120 ነው ያደረገልን ሌላም ስለገዛ ነው። ይሄ በ350 በ3 ይሆን በ2 ይሆን መሰለኝ። የሊት ማውኪያ የዕቃ ማጠቢያ ይሆናል። በቃ ቤስታለች። እሺ ትሪ ደግሞ ትልቁ 800 ብር ነው። ይሄኛው 450 መካከለኛው። ይቺ ደግሞ 350 በቃ ይቺ ተበቃኛለች። ለዚህ ከገዛን በቃኛል። በነገራችን ላይ በቃ ያቺኛው መጥበሻዋ ደግሞ 2500 ይቺ 500 መሰለሽ 500 ይሆን 7 ይሆን ናት 500 ኦኬ። ይሄ ደግሞ 3 ተደራራቢ 200 እስኪዋቸው በጣም ነው። ወይኔ አንቺ ያንን እያየሁ አላሳየሁም በደምብ አውራግርጋዋለሁ። መሽቶብናል። ያው አይታያችሁ መሰለ እቃውን አሁን ይዘን እየመጣን ነው። ለዚህ ሁለት ብዙም ያኔ ታይ በደንብ እንቀርጽላችኋለን። ይሄ ባንዶቹ ናቸው የማውኪያ እንደዚህ 300 400 ምናምን ናቸው። አንዱ 450 ምንም ያኔ እቃ ችግር የለውም። ማርያምን ሌላው እንደዚህ አይነቱ እቃ ምናምን የቤት እቃ ቁሳቁስ ብዙም እንትን አይላችሁም። ይሄ የቡና መፍጫ ነው 1700 ብር ነው የገዛሁት። ያን ደግሞ የሽንኩርት መፍጫ ነው 4200 ነው የገዛሁት። እንደዚህ አይነት ባይዘው ብዙም ያኔ ውድማ አይባልም፣ ደህና ነው፣ አሪፍ ነው። ቢያንስ በሳውዲ ከመቶ ሪያል ያነሰ ማለት ነው። በጣም አሪፍ ነው። እነዚህ ተደራራቢ ብረት ድስት ደግሞ 5500 ነበር የተባሉት 5000 ነው የገዛሁት። 5 ፍሬ ይዟል ማለት ነው። ባይዘው ስጦታ ናቸው። እንጂና ይቺ ስጦታ ናቸው። አመሰግናለሁ። በዚህ አጋጣሚ የገዛሽልኝ ልጅ ያቺ ደግሞ ያነ ከሳውዲ ነው የመጣው። ይሄ 800 ብር ነው። ይሄ የልብስ ማጠራቀሚያ ማለት ነው። ግጣም አለው እስከግጣም ይሄ ሳውዲ ዕቃ እዛ ነው ከበር ምን ያለ ታያለ። እሺ ይቺ ደግሞ በነገራችን ላይ ማለት ነው አንዲትን ገዝቻለሁ። እንደሱ ዝም ብሎ ኖርማል የሌላት ይቺ ስንት ነበር? ይሄ 200 መሰለኝ 200 ብር ያኔ ርካሽ ነው። ተሳምና ማያደር ዝምታሉ ብርጭቆ የውሃ ደርዘን 1800 ነው 900 የገዛሁት። ሁለቱን 12 ደርዘን ማለት ነው። 6ቱ ሳይሆን ይችኛው እኔ ጀለስ ምን እንደሆነ ብቻ 500 ነው መሰለኝ እንጃላት 12ቱ ስንት እየነገረቻችሁ ነው ብዬ እሷ ነው የምታውቀው። 1800 ነው የገዛሁት። ከአንድ ሰው ስለገዛ ነው አብዝተን ያው አስተያየት አድርጎ ዲስካውንት አድርጎ ነው ይሸጣልና እሱም የዛው ነው። ብርጭቆ የሻሂም አለታች። ይሄ የስኳር ማቅረቢያ ነው። ያንኛው ደግሞ የሻሂ ብርጭቆ እሱ ነው አሁን ያነሳሽው። እየነገረቻችሁ ነው ብዬ እሷ ነው የምታውቀው። 1800 ነው የገዛሁት። ከአንድ ሰው ስለገዛ ነው አብዝተን ያው አስተያየት አድርጎ ዲስካውንት አድርጎ ነው ይሸጣልና እሱም የዛው ነው። ብርጭቆ የሻሂም አለታች። ይሄ የስኳር ማቅረቢያ ነው። ያንኛው ደግሞ የሻሂ ብርጭቆ እሱ ነው አሁን ያነሳሽው። ይሄ 2 መሰለኝ የሻሂ ብርጭቆ 6 ፍሬ። ይቺ ደግሞ የሾካ ሁሉ ነገር አለ። እቃ ሞልቷል፣ ግን ብር ያስፈልጋል። ይሄ ደግሞ ስንት ነው የገዛናት? 150 ርካሽ ናት። የቡና መቁረያ ነው። ይሄ 800 ብር ነው ፍንጃሉ 6ቱ ፍሬ። እኔ ደግሞ ይሄ ያኔ ጓደኞቼ ምናምን ሲመጡ ይሄ ያንኛውን የገዛሁትን። ይሄ ደግሞ የገጠር ሰው ሲመጣ ምናምን ቤተሰብ የገጠርም ባይሆን ያኔ አሪፍ ነው፣ ደስ ይላል።
ሰው ሲመጣ በየሬ ገዛው 600 ብር ናቸው እነዛ 12ቱ ማለት ነው። ከዛ ወደዚህ ተጣላችሁ ወደ ግቢ ዘጋግተን ልንሄድ ነው። ይኸው እዛ ትከላላ እየደረሰ ነው ፓፓዬ እንዲበሉ ነው ቶሎ። ከዛ እና ቤተሰብ ይውላችሁ እቃ በነገራችሁ ላይ እዚህ ሀገር እቃ ምን እንትን አይከብድም። ገብርኤል የሚከብደው ምንድነው መሰላችሁ? ዱላብ ቴሌቪዥን እና ፍሪጅ እያወረገረገችው ነው። ያው እሷ ናት የቀረጻችው ባለፈው። እንግዲህ ያም ሶሪ አራን ያቀረጽኩም ትግስት ነው ተቀረጸችሽ አብራችሁ ማለት እሺ። ዙሮ እቃው የሚከብደው ምንድነው? እነዚህ ከባባዶቹ ናቸው አይደል? ሶፋ ያኒ ሶፋ፣ ቁም ሳጥን፣ አልጋ ውድ ነው በጣም። ቁም ሳጥንም በጣም ተወዷል፣ አሁን ጨምሯል። ሶፋም እንደዛው ጨምሯል። በቃ ሁሉ ነገር አሁን ጨምሯል። በነዳጅ ምክንያትም ናፍጣ ስላላለ ሁሉ ነገር ጨምሯል። እንደዚህ ትልልቅ ከበድ ያሉ ከቻላችሁ ገዝታችሁ ብትመጡ። አሁን እኔ እዛ ሀገር የላችሁ እኔ አሁን ገዝቼ ነው የመጣሁ ወደዚህ። እሱን ብታደርጉ ያው ቤት ካላችሁ አይቀር ሶፋ፣ አልጋ፣ ቁም ሳጥን፣ ፍሪጅ እንደው ይሄን እንኳን ያው ስታገቡን ባላችሁ ሊገዛው ይችላል። ያው አዘጋጅታችሁ ከመጣችሁ ወደዛ ይገዛል። እሱ ግዴታው ነው። አሁንኛ ይሄ ማለት በቃ ሶስቱ ነገር ትልቅ ነገር የሚባል ነው። በቃ ማርያምን አልጋ፣ ቁም ሳጥን፣ ሶፋ እግዚአብሔርን በጣም ነው የተወደደው። ማርያምን ነው የሚናደው። ሶፋ አሁን ስንት ገዛሽ? የት ነው ያዘዛችሁ? ብላችሁና ወልዲያ ነው ያዘዝኩት። ከፈለጋችሁ ሰውየውን አገናኛችኋለሁ። 95 ሺህ ነው የገዛችሁ፣ ግን አሁን ጨምሮ ይሆናል። አሁን ጨምሯል። ያኒ ዙሮ በሰው በጀማዓ ከሆነ እንትን እንላለን። ስልክ እየተደወለ ነው ባይዘው ዲስካውንት አለና ዞፋ መግዛት ከፈለጋችሁ እኔም ማገናኛችኋለሁ። እናንተም በምታውቁት ያኒ ጠይቃችሁ በጣም ቀነስ ያለም ካገኛችሁ ዙሮ የሚሰራ ሞልቶ ግን በቃ ከባድ ነገር የሚባለው እዚህ ሀገር ማርያም ነው የምላችሁ ሶፋ ቁም ሳጥን ያው እና እንደዛ ነው እላችኋለሁ ውዶቼ። በጣም ያለው ነገር ይሄ ነው። ከባዱ ነገር እንደነገርኳችሁ እንደሆነ ይሄ ነው። ማርያም በጣም ያስፈልጋችሁ በቃ ውድ ነገር እቃ ባትገዙም ማለት ነው ባትገዙም እዛ ቤት ስሩ። ቤት ያስፈልጋል። ማርያምን ምንም ቢኖራችሁ ባይኖራችሁ መሸሸጊያ የሚሆነው ቤት ነው እዚህ ሀገር። በቃ ቤት ካለሽ በነገርሽ ላይ ቤት ከሌለው ማንንም ሰው ተመልሶ ነው የሚሄደው። ይሄን ነገራችሁ ማርያምን ሰው እየሄዱ ነው። እኔ አሁን እንደኔ ማስፈራራት አልፈልግም እናንተን፣ ግን ደግሞ እውነታው ይሄ ነው። ቤት ባይኖርሽ ትይዛለሽ። እኔ ያኒ በቃ ሲጀመር እንደው ኢትዮጵያ ማገባው በኋላ እንደ እውነታ ማርያምን ነው የምላችሁ። እኔ እንጃ በቃ ደስ የሚለው ነገር ቤት ሲኖርሽ የምትሸሸጊበት ሲኖርሽ በቃ ኖረሽም በላሽም አልበላሽም ዲብቅ ቤት ይኖርሽ አይኖርሽ ምን አገባው ህዝብ። እዛ ላይ ኪራይ ውድ ነው እንጂ ኪራይ ውድ ነው። 10 ሺህ ነው የምትከራዩ አንድ ትልቅ ቤት ጓዳ ሳሎን 10 ሺህ ከራይ ብትይ 3 በ3 እንግዲህ እኛ አንችልም። ሞሰቡም ስቶቡም የሚተኛውም እዚህ ሆኖ ማርያም 2200 2000 ምናምን አለ። ግን ያንደውም ወጣ ያለ ቤት ነው የሚገኘው በዚህ ዋጋ ወጣ ያለ ነው እንጂ ውድ ነው ቤት በየወሩ ከፍለሽ። ከዛ ላይ ደግሞ በቃ ያስጠላን እንትን ይሄ ከሰል አለ ምን አለ በዛው ላይ የቤት ኪራይ ቤት ካለሽ ግን በቃ የክሰል የምታወጪው የቤት ኪራይ የምታወጪው ለክሰል ታደርጋለሽ። የተለያየ ነገር ነው እየተወደደ ያለው አሁን። አዎ በጣም ኑሮ ተወዷል። እኔ በቃ ወሳኝ እቃ ብትገዙ እና ደግሞ ከሱ ኮተት አታብዙ። ልብስ ራሱ ማለት ነው። እኔ አሁን ብዙ ነው ልብሴ በቃ ምን ልበላችሁ በጣም ልብስ አላት። ግን አሁን የምለብሰው የለበሰው የምለብሰው አላጣሁም። ግን ደግሞ ያኔ ሳይሆን እንትን ይልሻል አታገኙ። አዎ ፈልግሽ እንትን ማለት ምናምን። አሁን እኔ ከዱላቤ አስተካክያለሁ ልብሴን በሙሉ አሳያችኋለሁ። ስለመሸም ነው በስነ ስርዓት ተቀርጻለሁ፣ ችግር የለውም። ግን ደግሞ በቃ ልብስ አታብዙ። በቃ መታችሁ አይለበስም እንደ ሰው ነው የምትሆኑ። በተለይ ጋውን የቱርክ ምናምን የሚባል ነገር አታብዙ። አሁን እኔ የቱርክ ጋውን በጣም ብዙ አለ። ማርያምን ነው የምላችሁ ከ5 እስከ 6 በላይ በየከለር አለ። ግን ደግሞ በቃ እዚህ ወልዲያ ላይ መተሽ ወይም ወጣ ስትይ አትለብሹም። በቃ ግን በቃ እዛ አገር አለንበት ሀገር ልንለብሰው ምን ይችላል። እንደውም አልለበስነውም። አሁን እኛ ቱርክ አልነበረ እነዛ አሁን
ምን ለብሰው ቀሚስ ነው ማራም ቀሚስ በቃ ቆንጆ ቆንጆ ይለበሳል የምትሉትን ቀሚስ ያገር ባህል ልብስ ቀሚስ ራሱ አሁን የምታመጡት ቀሚስ አያምርም። ከዛ ያመጣን ይሆን የለኝም ቀሚስ ሱሪ ነው ለብስ አሁን እኔ አሁን ምሳሌ አለ ልብስ የምለብሰው ቀሚስም አለ ሁሉ ነገር አለ። ግን ደግሞ ባታብዙ አታብዙ በቃ አንገቱ ሰፋያ ስንገዛው በኦንላይን ሺኤል ላይ ልብስ ስንገዛ ሰፋፊ ነው የሚሆነው። አሁን እኔ ብዙ ልብስ አለኝ እንደይሽው ቀሚሴ ግን ደግሞ ስለብሰው እንትን ነው በቃ ግልጥ አይባልም እዚህ ሀገር በብዛት እንደፈለግሽ ማን ትችያለሽ። ያኔ ማንንም ሰው ለምን ይሄልብሽ ለምን እንዲያረግሽ አይልሽም። ግን ደግሞ ይደብራል በቃ ለራስሽ ስታይሽ ለሰው አስተያየት ምናምን ደስ አይልም። እና እንደዛ ነው በቃ ደስ ይላል። አይዟችሁ እንቀርጽላችኋለን። ገና አንዳንዴ የቀረኝ እቃም ስላሉ እቀርጽላችኋለሁ። ብቻ ሳውዲም አሁን ምሳሌ ማርያምን ነው የምላችሁ እኔ እቃውን ስልክ ወደዚህ ወደ ኢትዮጵያ ስልከው መላኪያው ብቻ 1200 ብር ነው የከፈልኩት ለመላኪያ። አሁን ያንን በማነዘረው 60,000 ብር ይገባልኛል። አርሴማን ታዩታላችሁ እናንተ አሁን ሐዋላ ስንት እንደነበረ በ21 ነው የላክነው በልኳ ልብስ አሰራ ልብስ ይሰራል እና በ21 ነው ሐዋላ የላኩት። ያንን ብር ባስቀምጠው በቃ ምን ይሆነኛል እዚህ የምትልኩበትም ያው ከያው ነው ወጪ እቃ እዚህ ብትገዙ ነው። ከዛ ላይ ደግሞ ሌላ ልንገራችሁ ያልነገርኳችሁ ማለት ነው ከሶፋው ካልጋው ቁም ሳጥኑ በቀጣይ ቪዲዮ እንንገራችሁ። በቃሽ በቀጣይ ቪዲዮ ነግራችኋለሁ። እሱ በቃ ወሳኝ ነገር ነው ልነግራችሁ የምፈልገው ግን ለቀጣይ በቃ ነግራችኋለሁ። ማለት እኔ ስላየሁት ነው ደግሞ ስላላየሁ አገሩን መጥቼ ስላየሁ ታውቃላችሁ። 13 አመት በስደት ላይ ኑር ያለው ሀገሬም አልገባው ገብቼ ግን ያየሁትን ነገር የኖርኩት በዛ ሀገር ነው። ግን በቃ አይቼው ምናምን ሁኔታውን ገበያውን ሳየው እንዴት እንደሆነ ነግራችኋለሁ። በቀጣይ ቪዲዮ ጠብቁን። ቻው ደህና ደሩ። መሽቶብናን ይሄው ላሳያችሁ ልንሄድ ነው። መሽቷል። ቤቷን ስለወደዳችሁ ስላሰጣችሁ ማስተያየት በጣም ቤቴ በነገራችሁ ላይ ከናንተ አልፎ ከናንተ ከተመልካች አልፎ በጣም ነው የወደድኩት። ወንድሜ እግዚአብሔር ይስጣው ውለታውን ለመክፈል ያብቃኝ። ማርያምን በጣም በጸደ ሁኔታ ነው የሰራልኝ። በጣም የሚያምር አሁን እዛ አረብ ሀገር ሆነው እንደኔ በሰራሚክ የሰሩ አሉ ምናምን ግን የነሱ ሰራሚኩ ምናምን ተነስቷል። የኔ ግን በቃ ማርያምን ነው የምላችሁ ልክ በቃ የአረብ ሀገር ቤት ነው የሚመስለው። ያምራል፣ ቆንጆ ነው፣ ጽድት ያለ ነው። ራሴ ማጋነንም አይደለም እውነታው ይሄ ነው። አይታችሁታንም እናንተም በቃ ጸዴ ነው። አብሽሩ ዝሮ እገልጽላችኋለሁ በቀጣይ ቪዲዮ። እናመሰግናለን። ቻው